نجانو وكيو بكجرتن هندومات إسنيفا بايتو በያላችሁበት እግዚአብሔር ሰላም ይብዛላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እህቶቼ አዳዲስ ይሆናችሁ ማለት ነው ገና ከሀገር ቤት ስትመጡ ለማምጣት ያሰባችሁ ሰዎች አረብ ሀገር እኮ በጣም ስቃይ ነው በጣም መከራ ነው በቃ ጭንቅ ነው ስንላችሁ ማለት ነው በጣም ነው የሚከፋችሁ እንደውም እንደዛ ብለን ማለት ነው እስከ ወር ምናምን ስልክ አታናግሩንም ኖ ሺኖ ተቀላቀሉ ችግር የለውም ኖ ተቀላቀሉ መልካም ስቃይ መልካም መከራ መልካም ድካም እኮ በነገራችን ላይ ማለት ነው እውነት የማዳም ቅመሞች አትምጡ ስትሏቸው ማለት ነው በጣም ነው የሚከፋቸው አዳዲስ ልጆች እና እኔ ራሱ አሁን ቢሆን ይከፋኝ ነበር ማለት ነው ለምን አላየሁትም ስቃዩን እኔ ያየሁት የሰማሁት ማለት ነው ዋው ማሻአላ ይሄ እንደዚህ ነው ትቀየር ያለሽ ተለወጭ ያለሽ ተባል ነው የምንሰማው እና እኔ ቢሆን ራሱ እንደዛ አይነት ስሜት እንደሚሰማኝ አቃለሁ ግን ደግሞ ሶስ ነግራችሁ በሰሙ አሪፍ ነው በያስባለሁ ነው ማለት ነው እንደምንም ቢሆን ትንሽ የምስራም ሰርታችሁ ቢሆን አገራችሁ ውስጥ ብትኖሩ ቤተሰቦቻችሁ ጋር ብትኖሩ መልካም ነው ብዬ ነው ማስበው ይሄ የኔ ሐሳብ ነው አቃለሁ ግን ደግሞ እዚህ መጣችሁ ማለት ነው እኔ እውነቴን ነው የሚላችሁ ቢሮ ምናምን ያለው ባለፈው አውርቼበታለሁ ደግሞ ማዳም ቤት ስራ ላይ ያላችሁ ሰው ስለ ቢሮ ማለት ነው ስለ ቢሮ ያለው ነገር የምሩነቴን ነው የሚላችሁ ሌላ ሰው እንዲረዳው ማለት ነው ሌላ ሰው እንዲረዳው ከፈለጋችሁ ኮሜንት ላይ ጻፉት እግዚአብሔር ከፈለጋችሁ ኮሜንት ላይ ጻፉት ግን እሱ ይቅር የቢሮን አልፋችሁ ማዳም ቤት ራሱኮ ልትመጡ ስትሉ ማለት ነው ቢሮ ሄዳችሁ ራሱ ከቢሮ ወደ ቢሮ ስራ ቦታ አድሚኒስትሬሽን ሄዳችሁ እዛ ካልተመረጣችሁ ራሱ ወደ ቢሮ ለመመለስ ማታ ከነሰዎቹ ጋር እንዴት እንደሚያመናጭቋችሁ በቃ ለራሳችሁ ሰዎቹን አደራ ተቀበሉን ብላችሁ እንደሚተሉ ነው የሚመስለው እሱ ይቅርሽ ማዳም ቤት ራሱ መታችሁ ስንት መከራለው መሰላችሁ ማዳም ቤት መተሽ ቤት አጽርተሽ ምን ብለሽ ልብስ አጥበሽ ልብስ ተወክሰሽ ልብስ በየቦታው ቁም ሳጥን ውስጥ መልሰሽ ጫማቸውን ለቅመሽ ፓንታቸውን ለቅመሽ ካልሳቸውን ለቅመሽ አጣጥበሽ አልጋ አንጥፈሽ ክላሱን አጽርተሽ አዲስ ስትሆኑ ደግሞ ይሄ ሁሉ ነገር ራሱ በጣም ነው የሚከብዳችሁ ይሄን ሁሉ አርገሽ ክላሱን ከላይ እስከ ታች አጽርተሽ ቢሆን ራሱ ቤቱን እንኳን ራሱ ለምን ከፈለግሽ አፍርሰሽ አሰሪም ይሄን ሁሉ አርገሽ ምታየው ለነሱ ምታያቸው ያንቺ ድካም አይደለም በነገራችን ላይ ይሄን ሁሉ ሰርተሽ አንድ የሆነች ቃ ጠረጴዛ ላይ ብትኖር ያቺን ቃ ይሄው ጠረጴዛው አንድ ክላስ ውስጥ ራሱ ቢሆን ማለት አንድ ክላስ ውስጥ አንድ መኝታ ክፍል አጽርተሽ ጠረጴዛ ላይ ይሄ ቃ እዚህ ነበር የሚቀመጠው እነሱ አንስቶ እዚህ ያስቀመጡት አንቺ አንስተሽ መልሰሽ ለቦታው ካልመለስሽው ቤት አላጸዳሽማ ዛሬ ነው የምትባዩ እኔ እናት የኔ ሂት ዛሬ ቤት አላጸዳሽማ ምን ሰራሽ ምንም አልሰራሽማ ይሄ አንቺ ገብዬ ዳንቺ ደደብ ምናምን ብሎ ነው ስድባቸው ተውት የስድባቸው ግን ፈጣሪ ማለት ነው ትግስቱን ስጣችሁ ኖ ከመጣችሁ እኛኮ በነገራችን ላይ ሰው ሰርቶ ራሱን እንደመቻል እኔ ደስ እንደሚለኝ ነገር የለም ግን ደግሞ ያለውን መከራ ስቃይ ይወቁ አውቃችሁ ነው ለማለት ፈልጌ ነውና እንደዛ ነው የሰራሹ ሳይሆን ያልሰራሹ ድካምሽ ሁሉ ማለት ነው በአንድ ሶፍት ቦክስ እዛ ጠረጴዛ ላይ ካላነሳሽ ድካም ሁሉ ባዶ ነው የሚቀረው እና ይሄ ሁሉ ስቃይ ያለው ከቻላችሁ እውነቴን ነው የሚላችሁ ነው ስደት ለማንም አልመርጥም ከቻላችሁ በትንሽ ስራም ቢሆን እንኳን ማለት ነው በቃ የሆነ እውነቴን ነው የሚላችሁ ነው አገራችሁ ውስጥ ለመኖር ሞክሩ ታገሉ እውነት እኔ ብዙ ታግዬ ነው ባይዘው ብዙ ስራ ሰርቻለሁ ግን ከቻላችሁ አገራችሁ